ደግሞ የሆነ ስራ ልሰራ ነው እና እሱ ምንድነው እየሰራው አሳያችኋለሁ ማለት ነው። ከኔ ጋር ካላችሁ የማሳያችሁ ነገር ይሆናል ማለት ነው። ውድ የቻናሌ ተከታታዮች ሰላም ለእናንተ ይሁን። እንዴት ናችሁ? ሰላም ናችሁ ወይ? ደህና ናችሁ አላችሁ? እኔም አለሁላችሁ። እግዚአብሔር ይመስገን እኔ በጣም ሰላም ነኝ። እናንተስ እንዴት ናችሁ? ደህና ናችሁ ወይ? ውሏችሁ እንዴት ነው? ቆይታ ሁሉ ሰላም? ከኔ ጋርም ሁሉ ሰላም ነው፣ እግዚአብሔር አምላክ ይመስገን። እኔ እጅግ በጣም ሰላም ነኝ፣ ደህና ነኝ። እናንተም ባላችሁበት ቦታ ሰላምና ጤና እንደሆናችሁ ተስፋ አለኝ። ዛሬ ምንጣፍ ላጥብ ነው። ምንጣፍ ማለት የቤት ምንጣፍ፣ መሬት የሚነጠፍ ምንጣፍ ላጥብ ነው ማለት ነው። ስለዚህ ሌላውን ስራ ሰራርቼ ጨርሼ የቀረኝ ስራ እሱ ነው ማለት ነው። ስለዚህ አብራችሁ ከሆናችሁ እያጠብኩኝ ያሳየዋችኋለሁ እና ደግሞ አንዳንድ ነገሮችን አወራችኋለሁ ማለት ነው። እና በዚሁ አጋጣሚ ውድ የቻናሌ ተከታታዮች ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር አድርጉልኝ እላችኋለሁ። በትህትና ጠይቃችኋለሁ። ምክንያቱም ቪዲዮ እየታየልኝ አይደለም። በእርግጥ አዲስ ነኝ፣ ቢሆንም ግን ሁላችሁም በቻላችሁ አቅም ሼር አድርጉልኝ፣ ሰው ጋር እንዲደርስልኝ፣ ሰዎች እንዲያዩልኝ፣ ቪዲዮን እንዲያዩልኝ፣ ሰብስክራይብ እንዲያደርጉልኝ፣ ላይክ እንዲያደርጉልኝ ሰዎች ጋር አድርሱልኝ እላችኋለሁ። ለጓደኞቻችሁ ለወዳጆቻችሁ ሼር አድርጉልኝ ብዬ እላችኋለሁ እና ቪዲዮ ይታይልኝ። ያው እኔም ውድ እህታችሁ ነኝ፣ አግዙኝ እንዳድግ አበረታቱኝ እላችኋለሁ። አዲስ ነኝ ታውቃላችሁ፣ ነባሪዎች ታውቃላችሁ። አዲስ ደግሞ እየመጣችሁ ያላችሁትም ደግሞ እባካችሁን ሰብስክራይብ አድርጉኝ እላችኋለሁ። አትለፉኝ፣ አሳድጉኝ፣ እንያያዝ፣ አብረን እንደግ ብዬ እጠይቃችኋለሁ። በተረፈ ይሄን እላችኋለሁ። አሁን አብራችሁ ሁኑ። አሁን ልወጣ ነው ከቤት። የማጸዳበትን ዕቃ ይታያችኋል። ብሩሽ እዚህ በጣም የምትመችኝ ምንጣፍ ለማጠብ አታደክምም። ይሄም አሪፍ ነው፣ በእርግጥ ይሄም አሪፍ ነው፣ ግን እቺን በጣም ነው የምወዳት እኔ እና ይህን ነገር ታውቁታላችሁ። በጣም አሪፍ ነው። ዲቶል ነው፣ እንደ ክሬም አይነት ነው ዲቶሉ ማለት ነው። በጣም አሪፍ ነው። በጣም በቃ ሴራሚክን ፏ ነው የሚያደርገው። እየቆሸሸ ነገር ይሄ እየቆሸሸ መነጨ ከመሬት ምናምን በጣም አሪፍ ነው። በጣም ነው የሚያጥበው። እኔ አሁን በዚህና ከዛ በልብስ ሳሙና ማለት ነው አንድ ላይ ተቀላቅሎ በጣም ነው የሚያስለቅቀው። የመነጨ ቦታ ጋር በጣም ያስለቅቃል። እና እናንተም ደግሞ ልክ እንደኔ ምንጣፍ የምታመጡ ልጆች ካላችሁ እንደዚህ አይነት ክሬም ዲቶል ካለ ከልብስ ሳሙና ጋር አንድ ላይ ያቀላቅላችሁ እጠቡ። በጣም አሪፍ ነው የምር። እኔ በጣም ብዙ ጊዜ አጥቤያለሁ። ኦልሞስት ወደ 1 አመት በዚህ እንደዚህ ነው ማለት። ውጪ ነበር የሚታጠበው፣ ግን ያው የልጅ ቤት ስለሆነ በየሳምንቱ ነው ውጪ ማሳጠብ ትንሽ ይከብዳልና ለዛ እስቲ እኛ ቤት እንሞክረው ብለን ቤት ማጠብ ጀመርን ማለት ነው እኔና ጓደኛዬ። እና በጣም ወደናል። በእርግጥ ቦታ የለንም የምናጥብበት እንደዚህ የተስተካከለ ቦታ የለንም። ቢሆንም ግን ያው ስለማናበዛ ምንጣፎችን ስናጥብ ሁለት እንደዚህ አርግተን ነው የምናጥበው። ብዙ ስለማናበዛ ስራችን ስለማናጠራቅም ምንም ችግር የለውም። እና እስቲ አብራችን ሆኖ በጣም ቆይታ ያው ውዶቼ አሉ ምንጣፎች ማለት ነው። 3 ምንጣፍ ነው ያለን። 3 ነው 4 3 ነው ያለን። አንድ ተለቅ ያለና 2 ትናንሽ ነው። ያው ቦታ እንዳልኳችሁ የለንም። ግን ይሄ ውጭ የሚቀመጡበት ሶፋ ነው ማለት ነው። እሱን ወደ ጎን አስጠጋውና ከዛ ምንጣፉን ተኛዋለሁ ማለት ነው። እና እንደዛ እላችኋለሁ። በእርግጥ ቦታ የለንም፣ ግን ምንም ምርጫ የለንም እና ለዛ ነው። እስቲ ተከታተሉኝ።
በጣም ይከብዳል። ይሄ ነው አንዱ ትልቁ ምንጣፍ ማለት ነው። ከዛን ነው በጣም ነው የሚከብደው ቤተሰብ፣ እግዚአብሔርን በጣም ነው የሚከብደው ቤተሰብ። በነገራችሁ ላይ ይሄንን ነገር የሚያውቅ ሰው አለ? እስቲ የምታውቁት ሰዎች ካላችሁ ማለት ነው ኮሜንት ላይ ንገሩን። ይሄንን የምታውቁ ሰዎች ካላችሁ እስቲ በደንብ ይዩት፣ በደንብ ይዩት። እስቲ ምን ይመስላችኋል? እስቲ ይሄ ከምን ጋር ይመሳሰላችኋል? እስቲ ይዩት። ሽታው ግሩም ነው። እስቲ ይሄንን አይታችሁ አስታውሱ። ምን ይመስላችኋል? አያምርም? በነገራችሁ ላይ ግቢው እና ይሄንን ነገር በደንብ ያወቀ ሰው ማለት ነው ሽልማት ይኖረዋል፣ ሽልማት ይኖረዋል። ታስታውሳላችሁ ብዬ አስባለሁ። እና በእርግጥ ትንሽ ብቻ ነው የሚራራቁት፣ ይቀራረባሉ። እና ያወቀ ሰው ካለ በኮሜንት ካሳወቀኝ እሸልማቸዋለሁ። ያው እዚህ ጋር ውሃ ሞልቷል እና እዚህ ልጆች ምግብ ምናምን ሲበሉ ምናምን እንትን ይሉታል፣ በቃ ያንጠባጥቡታል ምናምን። የልጅ ቤት ታውቃላችሁና ያው የልብስ ሳሙና ይሄን እንደዚህ አደርግበታለሁ። ከዛ ይሄና ይሄ አንድ ናቸው። በነገራችሁ ላይ ቅድም አላሳየኋችሁም አይደል? አንድ ናቸው። ይሄ በጣም ሞር ሽታው በጣም ደስ ይላል። ይሄ ማለት ነው በጣም ደስ ይላል። ከዚህ ይልቅ ይሄ አሪፍ ነው፣ ግን ሁለቱም ምርጥ ነው፣ ያስለቅቃል። እኔ ሽታ ነው ያልኳችሁ። ሽታ ከዚህ ይሄ በጣም አሪፍ ነው። ሽታ በጣም ያበደ ነው። በቃ ምን ብዬ ልንገራችሁ። እሺ ፋሚሊዎች ይሄ ጀምር ነው። ይሄ ጀምር ነው። ንፋስ አለ ግን በነገራችሁ ላይ ኃይለኛ ንፋስ አለ። ወይ ንፋስ በቃ ትክክለኛ ኢትዮጵያ ያለ ነው የሚመስለው። ደስ ሲል አየሩ ዛሬ አይሞቅም፣ ዛሬ አይሞቅም። በጣም ደስ ይላል። ንፋስ አለ፣ አየሩ ደስ ይላል። በቃ ምን ልበላችሁ፣ ኑና አግዙኝ። በነገራችሁ ላይ ያው ባታግዙኝም እኔ ጎበዝ ነኝ። አሁን አጠበለም በርግጥ እና ዶቼ በርግጥ ይሄ የመነቸካ አይደለም፣ አዳዲስ ናቸው። ያኔ ልጆች የበሉበት ተንጠባጥቦ ነው ይሄ ሻይ ምናምን ምግብ እንጂ ቆሻሻ አይደለም አለ እና እንደዛ እላችኋለሁ ውዶቼ። እንዲህ ነው ዛሬ ምንጣፍ የሚታጠብበት ቀን ነው። አየሩ ደስ ይላል። እና እባካችሁ ሰብስክራይብ አድርጉልኝ። የምር አበረታቱኝ። እስቲ ብርቱ ሴት ነው የምትሰራ ምን አይነት ነገር ነው? ተጫወቱ፣ እንጫወት። በነገራችሁ ላይ እኔ ስራ ላይ ስሆን ማለት ነው ብዙ ማውራት አልችልበትም። እውነት ሀሳቤ ስራው ላይ ነው የሚሆነው። ልብሴ አትነግሩኝም? እንደዚህ ራቆቴን ሆኜ እኔ ቁጭ ብዬ ካልሆነ በስተቀር ቆሜ አልችልም። እንደዚህ ከስር እየጨመራችሁ ነው እንጂ አንዴ ከጨመራችሁ ይደርቃል።
ይኸው ቤተሰብ ይሄ በክቶታል ማለት ነው። ሁለቴ አሽቼዋለሁ። አላግለጸዋለሁ። አንድ ጊዜ ብቻ ደግመዋለሁ ውሃ ንጹህ ውሃ። ከዛም በኋላ እጠቀልለዋለሁ ማለት ነው። እንዳልኳችሁ መጀመሪያም ያው ብዙ ቆሻሻ የለውም። ያው አንዳንድ ቦታ ሻይ እና ምግብ ምናምን ስለወደቀበት ትንሽ ቆሽሾ ነው እንጂ ብዙ አይደለም። እና ደግሞ እንዳልኳችሁም ደግሞ አዲስ ነው ታውቃላችሁ። እዚህ ሀገር ምንጣፍ ቶሎ መቆሸሽ የለበትም። ከቆሸሸም ደግሞ ቶሎ ነው ማጠብ። ብዙ ቆሽሾ መቀመጥ የለበትም። እና አሁን ውሃ ደፋበታለሁ። ያው ውሃን እዚህ ጋር ሞልቼዋለሁ። እና እንደዚህ መሬቱ ብዙ ሚክሱ አይደለም፣ ግን ምን ይደረጋል? ሰው ባለው ነው አይደል እንዴ? ሰው ባለው ነው። እና የሆነ ንጹህ ነው፣ አረፋ ምናምን የለውም። ጨርሼለታለሁ። በቃ አንድ ባልዲ ውሃ ጨምርለታለሁ። ከዛም በቃ አሁን እጠቀልለዋለሁ ማለት ነው። ከዛ ሌላውን አመጣዋለሁ። እንዴት እንዳላብኝ መስማት አልጨረስኩም። ትንሽ ነው የሚቀረኝ። ያው እት ላሳያችሁ። ይሄ ሁለተኛዬ ነው ብያችኋለሁ። ይሄን ይመስላል። አንደኛው ትልቁ ይቀረኛል። ከዛም በቃ ውሃውን ልጨምርበት መለቀቅ ብቻ ነው የቀረ። ይሄ ሁለተኛዬ ነው ውሃ ስጨምር ማለት ነው። እንዳልኳችሁ ነው። ብዙ የለም፣ ብዙ አደክም። እውነቱን ለመናገር አየሩን ዛሬ ደግሞ ጥሩ ስለሆነ ቆንጆ ስለሆነ በጣም አሪፍ ነው። በጣም ደስ ይላል። ከምንም በላይ ሙቀት ቢኖር ኖሮ አልችለውም ነበረ። ከዚህ በላይ አልችለውም ነበረ። እኔ ልቤን ልተፋት ነው የምደርሰው። እግዚአብሔርን እኔ ሙቀት አልወድም፣ ቅዝቃዜም አልወድም። ሰውነቴ ቶሎ ነው ሾክ የሚያደርገው። ሾክ ያወጣል። በቃ ሰውነቴ በሙሉ ሾክ ያወጣል እግዚአብሔርን። እና ዛሬ አየሩን በጣም የሚደንቅ ነው። በጌታ ስም ሙቀት የለውም፣ ንፋስ ነው ያለው። በቃ ንፋስ በነገራችን ላይ 2 ሰዓት አካባቢ ላይ ነው የጀመረው። 2 ሰዓት አካባቢ ላይ ነው የጀመረው። ቆይ በባልዲ ልብለውና ከዛን አንዴ ደፋበትና ከዛን እጠቀልለዋለሁ። እዚህ ጋር ለምንድን ነው ያልመጣችው? ውዶቼ ይኸው ትልቁንም አውጥቼዋለሁ። በቃ ደከመኝ። ሌላውን ደግሞ የሚመጣው ሳምንት አጥበዋለሁ። ጨርሻለሁ። 3 ነበረኝ። ሁለት ትንሽና አንድ ትልቅ ነው የነበረኝ። ጨርሻቸዋለሁ። እንደውም ትልቁ ትንሽ ቆሻሻ ነበረው፣ የበለጠ ቆሻሻ ነበረ። 15 ቀን ሞልቶት ነበረ ማለት ነው። በቃ ጨርሻለሁ። በተረፈ እና ውድ የቻናሌ ቤተሰቦች ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር አድርጉልኝ እና ኮሜንት ደግሞ ሀሳብ አስተያየታችሁን በኮሜንት መስጫ ላይ ስጡኝ እላችኋለሁ። ወዳችኋለሁ። ባይ ባይ።